ሕይወት የገጠማትን ነገር ለማሰብ ከበዳት። ምክንያቱም የ84 ዓመቷ እናቷ ጉዳት ደርሶባቸውና ራሳቸውን ስተው በሕይወት መኖር አለመኖራቸው ግራ አጋብቷት የይድረሱልኝ እሪቷን አሰማች። ሆኖም የዋይታዋን ድምፅ ሰምቶ በተሰበሰቡ የአካባቢ ነዋሪዎች አማካኝነት በስልክ ጥሪ ቦታው የደረሰው ፖሊስ እማማ አስካለ በሕይወት መኖራቸው ካረጋገጠ በኋላ በፍጥነት ሕክምና እንዲያገኙ አድርጎ ወደ ምርመራው ሲመለስ እማማ አስካለን በቤታቸው ድረስ በመምጣት ጉዳቱን ያደረሰባቸው ግለሰብ ከቀሩት ያልመጣ ውስጥ አዋቂ ብቻ ሳይሆን የሚያምኑ ሰው ሊሆን እንደሚችል አልተጠራጠሩም። ምክንያቱም በሰዓቱ እማማ አስካለን ለመጉዳት የመጣው ግለሰብ ኃይል ተጠቅሞ የሰበረውን በር ባለመኖሩና የፈለቀቀውን መስኮት እንደሌለ በቤቱ ዙሪያና የመግቢያ በር ላይ በተደረገ ምርመራ መሠረት ለማወቅ ተችሏል። ታዲያ ባለምንም ኮሽታ እማማ ላይ ይህን ጉዳት ማን ደረሰባቸው የሚለውን የመርማሪ ፖሊስ ውስጣዊ ጥያቄ ሲሆን፣ በመቀጠል በቤታቸው የመጣውና ጉዳቱን ያደረሰው ግለሰብ አመጣጡ ለዝርፊያ ሳይሆን እማማ አስካለን ለመጉዳት እንደመጣ ማሳያው ደግሞ በእማማ አስካለ ቤት በገንዘብ ቢመነዘር ብዙ ዋጋ ሊያወጣ የሚችሉ ንብረቶች አንዳቸውም አልተዘረፉም። የጠፋ ንብረትም አልነበረም። የኋላ ኋላ ግን የእማማ አስካለ የምርመራ ውጤት መርማሪ ፖሊስንም ሆነ ልጃቸው ሕይወትን ያስቆጣና ያሳዘነ ነበር። ምክንያቱም እማማ አስካለ በ84 ዓመታቸው ተደፍረውና ከዛም ባለፈ አንገታቸው ላይ ጉዳት መድረሱን በሰሙ ጊዜ ነው ከያቅጣጫው ቁጣው የበረታው። ምንም እንኳን መርማሪ ፖሊስ እማማ አስካለ ጉዳት በደረሰባቸው ጊዜ ለምርመራ ግብዓት የሆነው ዘንድ ባደረገው ምርመራ በሰዓቱ የእግር አሻራ ያገኘ ቢሆንም ጉዳቱን ያደረሰባቸው ግለሰብ ሊገላቸው መሞከሩ ብቻ ሳይሆን ሞቷል ብሎ እርግጠኛ ሆኖ እንደሄደ የፖሊስ ምርመራው ያሳያል። ታዲያ አሁን የሕክምና ባለሙያዎች ነፍሳቸውን ለማዳን የተደረገው ርብርብ የተሳካ ቢሆንም እማማ አስካለ ግን ምን እንደደረሰባቸው ለመናገር አልቻሉም። ሆኖም መርማሪ ፖሊስ ምርመራውን ቀጥሎ የመንደሩን ነዋሪ እንዲሁም ከዘመድ አዝማድ መረጃና ማስረጃ ለማግኘት ከፍተኛ ጥረት ቢያደርግም ፍንጭ ጠፋ። በዚህ ጥረት ውስጥ ያለው መርማሪ ፖሊስ ይህን ወንጀል የፈጸመውን ግለሰብ ለማግኘት ብቸኛው መንገድ እማማ አስካለ ናቸው። ታዲያ እማማ አስካለ ይህን አሰቃቂ ጉዳት ያደረሰባቸውን ግለሰብ ማንነት ችለው መናገር ይችላሉ ወይንስ በደረሰባቸው ጉዳት ምክንያት ሳይናገሩ ሚስጥሩ እንደተሸፈነ ሞት ይቀድማቸው ይሆን የሚለውን መልስ ለማግኘት የዛሬው ፕሮግራማችንን ይከታተሉ።